وهو علي في دنوه قريب في علوه እሱ ከቅርበቱ ጋራ የበላይ ነው ከበላይነቱ ጋር ደግሞ ቅርብ ነው አለ ሼኽ ኤልያስ እያሉን ያሉት በዚህ ደርስ ላይ አላህ እኛ በማናቀው ሁኔታ እሱ በሚያመችበት መልኩ የሌሊቱ 1/3 ላይ ከአርሽ በላይም ይሆናል የዱንያ ሰማይም ውስጥ ይመጣል እያሉ ነው። እባካችሁ የገባችሁ ካላችሁ እባካችሁ አስረዱኝ ምን ማለት ነው? ሼኽ ኤልያስ ሲያብራሩ ያልገባው ነገር አለ። አላህ Subhanahu Wa Ta'ala ከአርሽ በላይ ከሆነ ይወርዳል ስትሉ ወደ ቅርቢቱ ሰማይ ይወርዳል ስትሉ ደግሞ ከአርሽ በላይ ነው ያላችሁትን ትቶ ነው የሚመጣው ወይስ ሌላ ነው? ሁለት አላህ ነው ያለ ማለት ነው? በመጀመሪያ ደረጃ የዚህ አይነት አስተሳሰብ የሚመጣው ለሁላችንም ግልጽ እንዲሆን አላህ Subhanahu Wa Ta'ala በፍጡራን ስንመስለው ነው። መጀመሪያኛ ሙመሲል ነን ማለት ነው፣ ሙሸቢሃ ነን ማለት ነው። እንደዚህ ከፍጡራን ጋር የአላህ ባህሪያትን ስም ሲገለጽ ከፍጡራን ጋር የምናመሳስል ከሆነ መጀመሪያ አላህን እኛ መሳስለነዋል። አላህ ከአርሽ በላይ ነው ሲባል አንዳንዱ በምን ሊያስረዳ ይፈልጋል? ለምሳሌ ወንበር አለ፣ ከወንበር ጠረጴዛ አለ፣ ጠረጴዛው ላይ ስልክ አለ ምናምን ያለ ጠረጴዛና ስልክ ጋር እንደዚህ ሱብሃንአላህ። አላህ ከእንደዚህ አይነት ነገር የጠራ ነው። 1 ሲደመር 1 ወይም 2 ሲደመር 2 4 ነው፣ 3 ሲደመር 3 6 ነው። ሂሳብ ላይ ማትስ ላይ ያስኬዳል። ከዛ ውጭ ግን ዲን ላይ አምጥቶ ይሄ እንደዚህ ከሆነ ደግሞ ይሄ እንደዚህ ከሆነ ይሄም እንደዚህ መሆን አለበት የሚል አካሄድ አይሰራም። ዲን አላህ Subhanahu Wa Ta'ala قال الله وقال الرسول وقال الصحابه ነብዩ አላህ Subhanahu Wa Ta'ala ብሏል፣ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ ሱሐቦች እንዲህ ብለዋል። ይህ ነው ዲን ማለት። ሰው ለምሳሌ ይሄንን ነገር ሊቀበል ያልቻለበት ምክንያት ምንድነው? ፍጡራኖች አንድ ቦታ ላይ አሉ። ወደ አንድ ቦታ ከሄዱ ያንን ቦታ ለቀው ነው የሚሄዱት። አላህን በዚህ አይነት አመሳሰል መስሎታል። ከዚህ አይነት ማመሳሰል መጀመሪያ እነሱ ሙሸቢህ ይላሉ። ራሳቸው ሙሸቢሃዎች እነሱ ናቸው። ለምን ይሄንን ነገር አመሳስለው አላህን በፍጡራን ስላመሳሰሉ እንጂ አላህ ለይሰ ከሚስሊሂ ሸይ ወሆ ሰሚዑል በሲር አላህ እሱን የሚመስለው ነገር የለም እሱም ሰሚና ተመልካች ነው የሚለውን ነገር በትክክል ቢቀበሉ ኖሮ አላህ በፍጡራን መስለው እዚህ ውዥንብር ውስጥ አይገቡም ነበር። የሊቁ ቢጀላሊሂ ይወርዳል። ለምን ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በትክክለኛ ሐዲስ ስለነገሩን ينزل ربنا في كل ليلة አላህ በእያንዳንዷ ሌሊት ይወርዳል ብለው ነግረውናል። መውረዱን እናምናለን። ሲወርድ ግን ከይፍያ ነግረውናል፣ አወራረዱን አልነገሩንም። ስለዚህ እንዴት አይነት አወራረድ እንደሚወርድ አናውቅም ማለት ነው። መውረዱን ብቻ በሶሒህ ሐዲስ ስለመጣልን እናምናለን፣ እንቀበላለን። ሙስሊምና አስሐቡ ሱነን እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም አላህ እንዲህ አለ ብለው ይነግሩናል። ቀሰምቱ ሶላተ በይኒ ወበይነ አብዲ ሶላትን ማለትም ፋቲሐን በእኔና በባሪያዬ መካከል ለሁለት ከፈልኳትኝ ይላል አላህ Subhanahu Wa Ta'ala። ከዛ ምን ይላል? ባሪያዬ አልሐምዱሊላሂ ረቢል ዓለሚን ሲል እኔ ምን እላለሁ አለ ባሪያዬ አመሰገነኝ። ከዛ አርራህማን ራሂም ሲል ባሪያዬ አትና ዐለየ አብዲ ባሪያዬ በእኔ ላይ አወደሰ እያለ እስከ መጨረሻው ድረስ አላህ ይጠቅሳል። መርሐባ። አሁን አንተ ባልከው አባባል ልምጣና አላህ ከአርሽ በላይ ሆኖ ይወርዳል ካልነ ሁለት ጌታ የሚያስዝ መሆኑን ከሆነ የተረዳኸው እዚህ ሐዲስ ላይ በየመስጂዱ ወቅቱን ጠብቀው ሶላቶች ይሰገዳሉ። ስለዚህ ለምሳሌ መግሪብ እኛ ላይ 1 ሰዓት ከሆነ የሚወጣው ሳውዲ ላይ ደግሞ 1 ከሩብ ሊሆን ይችላል፣ ወይም በደቂቃ ሊለያይ ይችላል፣ ወይም ደግሞ አልፎም ደግሞ የሚሰግዱ ይኖራሉ። የተለያየ ነው። ስለዚህ አላህ Subhanahu Wa Ta'ala አልሐምዱሊላሂ ረቢል ዓለሚን እያሉ ሲቀሩ ለነሱ መልስ እየሰጠ ነው። ባሪያዬ አመሰገነኝ እያለ መልስ እየሰጠ ነው። ታዲያ እንዴት ነው? ስንት አላህ ነው ያለ ማለት ነው? ለዛ ሁሉ ሰው አላህ Subhanahu Wa Ta'ala ባንዴ መልስ እንዴት ይሰጣል? እንደ ፍጡራን እንደናንተ አስተሳሰብ ከሆነ ወይም ደግሞ ያንተና እኔ ደግሞ ፋቲሃም እኩል አይሆንም። እኔ አርራህማን ራሂም ላይ ሆኜ ከሆነ አንተ ወለዷሊን ሚለው ላይ ደርሰ ሊሆን ይችላል። ወይም ደግሞ አንዱ ገና አልሐምዱሊላሂ ረቢል ዓለሚን እያለ እየጀመረ ሊሆን ይችላል። ስለዚህ እንዴት ነው? ለአንተ ነው መልስ የሚሰጠው፣ ለሱ ነው መልስ የሚሰጠው። ነገር ግን አላህ በሱም በሚመጥነው መልኩ አላህ Subhanahu Wa Ta'ala ለሁሉም መልስ ይሰጣል ብሎ ተብለናል። ለሁሉም መልስ ይሰጣል ብለን እናምናለን። እዚህ ውስጥ ገብታችሁ እንዴት ሆኗል አላችሁ። መውረዱ ላይ ብቻ ግን እንትን አላችሁ። ይሄንን እንደተቀበላችሁት ሁሉ ሐዲስ ኑዙልንም ተቀበሉ። ስለዚህ አብዛኛው ሰው እዚህ አይነት ውዥንብርና ብዥታ ውስጥ የሚገባው በምን ምክንያት ነው?
አላህን በፍጡራን አይነት መልኩ ስለሚመስለው። ስለዚህ ፍልስፍና ውስጥ የተዘፈቀ አስተሳሰብ ስላለ ከዚህ ፍልስፍና አካሄዱ ውጡና ሰሐቦች እንደሚያደርጉት አድርጉ። አላህ ሱብሓነሁ ወተዓላ ያለልን ማቀበል፣ ባልነገረን ጉዳይ ደግሞ አለመግባት ማለት ነው። አሰላሙ አለይኩም ወራህመቱላህ።